ብዙዎች የምንደክመው ሰንፈን ሳይሆን የምንኖርለት ትክክለኛ ፓሽን ባለመኖሩ ምክንያት ነው። ዛሬ እንዴት አድርጋችሁ ፓሽናችሁን ታውቃላችሁ የሚሉትን አንዳንድ ነጥቦች እያነሳን እናንተ ጋር እንወያያለን ማለት ነው። ፓሽናችሁን ያላገኛችሁ ሰዎች ከሆናችሁ ደግሞ እንዴት አድርጌ ፓሽኔን አውቃለሁ የሚሉትን ሶስት ነገሮች ቀጣይ ያሳያችኋለሁ ማለት ነው። ሶስተኛው እና የመጨረሻው በጣም ስለሚጠቅማችሁ ይህን ቪዲዮ ሙሉ መመልከታችሁ እንዳይረሳ አብራችሁ ቆዩ። የመጀመሪያው ሰዓትን የሚያጠፋብህን ነገር መቆጣጠር መቻል ማለት ነው። ስለዚህ ይህን ነገር በምንድን የምታውቁት ማለት ነው። ሰምቲንግ የሆነ ስራ ፓሽናችሁ ከሆነ እዚህ ስራ ላይ ምንም አይነት ክፍያ ሳይከፍላችሁ እነዚህ ነገሮች ተቋቁማችሁ እየሰራችሁት ያላችሁ ስራ ካለ የስራ ፓሽናችሁ እንደሆነ በትክክለኛ መንገድ ማረጋገጥ ትችላላችሁ ማለት። ሁለተኛውና ወሳኙ ነገር የልጅነት ትውስታችሁን መለስ ብሎ መቃኘት ነው ማለት። ሁላችንም የልጅነት ትውስታዎች አሉ ማለት ነው። ግማሾቻችን ኳስ ተጫውተናል፣ ግማሾቻችን በመኪና ሽቦ ሰርተን እሱን ነርተናል፣ ግማሾቻችን ብዙ ነገር አሳልፈናል። ስለዚህ እውነት ልጅነታችሁ ላይ ወይም ደግሞ ልጅ እያላችሁ ምንድነው ሞር ሲሰባችሁ የነበረው ወይም ደግሞ ልጅ እያላችሁ ግማሹ ኳስ ሲጫወት እናንተ ምን እየሰራችሁ ነበር? በዚህ ምክንያት ፓሽናችሁን ማወቅ ትችላላችሁ ማለት ነው። ስለዚህ እኔ በግሌ ልጅ እያለሁ ብዙ ጊዜ የቀረጻ ነገሮች ካሜራ ላይ ብዙ ጊዜ ፎከስ አድርጌ ነበር ማለት ነው። አሁን ላይ የምሰራው ዘርፍ ከዚህ ጋር የተያዘ ዘርፍ ስለሆነ ይሄ ነገር ወደኋላ ዞር ብዬ የልጅነት ውስጤን በማስታወስበት ጊዜ እውነትም ያን የምሰራውን ነገር ነው አሁን ላይ እየሰራ ያለሁት ማለት ነው። ስለዚህ ፓሽናችሁን ያላገኛችሁ ሰዎች ካላችሁ ዞር ብላችሁ ወደ ልጅነት ውስጣችሁ ተመልሱና ያኔ ምን ስትሰሩ እንደነበረ በትክክል በማወቅ ፓሽናችሁን መረዳት ትችላላችሁ ማለት። ሶስተኛውና የመጨረሻው የሚሆነው ማለት ነው ፍርሃትን ትቶ አዳዲስ ነገሮችን መሞከር ወይም ደግሞ አክሽን ኦቨር ፊር የሚለው ነው ማለት። ብዙ ሰው ፍላጎቱ የሚያውቀው አዳዲስ ነገሮችን ስለማይሞክር ማንኛውም ሰው እሱ ፍርሃት አለው ማለት ነው። ስለዚህ ይህንን ፍርሃት ሰባችሁ አዳዲስ ነገሮችን ለመሞከር ወይም ደግሞ አዳዲስ ነገሮችን ቻሌንጅ ለማድረግ አሁን ቆርጣችሁ መነሳት አለባችሁ ማለት ነው። ምንድነው ልትሰሩት የምታስቡ ነገር ካለ ወይም ደግሞ ይህን ነገር ብሰራ ያዋጣኛል የምትሉ ነገር ካለ ዛሬ ነገ ሳትሉ እዚህ ዘርፍ ላይ ገብታችሁ አዲስ ሙያ ሊሆን ይችላል፣ አዲስ ስራ ሊሆን ይችላል። ይህን ነገር ገብታችሁ ቼክ ማድረግ ትችላላችሁ ወይም ደግሞ እዚህ ሙያ ላይ ገብታችሁ ስሩት። ውጤታማ ልትሆኑበት የምትችሉት እነዚህ ሶስት ከላይ የጠቀስኳቸውን ሶስት ነገሮች ካያችሁ በዚህ ዘርፍ ውጤታማ ወይም ደግሞ ሰክሰስፉል ልትሆኑ ትችላላችሁ ማለት ነው። ይሄ ቪዲዮ ከራሴ ኤክስፒሪየንስ ተነስቼ ሼር ያደረኩት ነገር ነው ማለት ነው። አይ ሆፕ ይሄ ቪዲዮ እንደሚጠቅማችሁ ምንም አልጠራጠርም። ቀጣይ ደግሞ እንዴት አድርጋችሁ ነው ፓሽናችሁ ወደ ገንዘብ መለወጥ የምትችሉት የሚለውን ነገር ደግሞ እናያለን። ምክንያቱም ፓሽን ዊዛውት መኒ ምንም ስላልሆነ ፓሽናችንን ወደ ገንዘብ እንዴት አድርገን መለወጥ እንችላለን የሚሉትን ነገሮች የምናይበት ቪዲዮ ይሆናል ማለት ነው። ቀጣይ ቪዲዮ እስከምንገናኝ ድረስ ፒስ።